ድንች ውስጡ ወጥቶ ድጋሚ እንደዚህ ሲሞላ አይታችሁ ታውቃላችሁ? ይሄን ምግብ የሚያዘጋጀው የ14 ዓመት ከዝኔ ነው። በጣም ባለሙያ ነው። እኔም ደግሞ ከሱ አጠገብ ቁጭ ብዬ ነው የምማረው። ዛሬ የሚሰራውን ራት አብረን እንመልከት። መጀመሪያ ድንቹ ላይ የተለያዩ ቅመሞች አድርጎበት ነበር። ከዛ ኦቭን ውስጥ ነው ቤክ ያደረገው። ዋናው ስራ የሚጀምረው ቤክ ከተደረገ በኋላ ነው። ድንቹ ቀዝቀዝ እንዲል ፍሪጅ ውስጥ ከተተው። የበሰለውን ድንች እኔ እና እሱ እየቀመስን ነበር። እንደምታዩት አብረን ስንሰራ እናስቸግራለን። ብዙ ጊዜ ምግብ ከስር ስለምንቀምስ የድንቹ ውስጡን በዚህ መልኩ ያወጣውና የተለያዩ ቅመማ ቅመሞች ነው ያደረገበት። አልመንድ ሚልክም አድርጎበታል። ከዛ በዚህ መልኩ ማሸትና ማደባለቅ ነው። በምንፈልገው መልኩ ከቀመምነው በኋላ መልሰን የድንቹ ቅርፊት የሚባለው እዛ ውስጥ እንከተዋለን። ከዚህ ድንች ጋር ደግሞ አብሮ ማባያ ብሮኮሊ ነበር ያዘጋጀው። ብሮኮሊ እንዴት በማይክሮዌቭ እንደሚበስል ትምህርት ቤታቸው ተምረው ነበረ። እንደዚህ በላስቲክ ተሸፍኖ ላስቲኩ ቀዳድ ይደረግና ማይክሮዌቭ ውስጥ ይከተታል። እና ደስ ያለኝም የገረመኝም እሱ አሁን 9ኛ ክፍል ነው። ሀገራችን ውስጥ ያው ብዙ ሰው ይከራከርበታል። ይሄ ሰው ኩክ ያርግ፣ ያጾታ ኩክ ያርግ ምናምን። ግን እዚህ አሜሪካ ማወቅ የሚፈልግ ሰው ማወቅ የሚችለው ትምህርት ቤታቸው ለ9ኛ ክፍሎች እያስተማረ ያለ ቤዚክ ላይፋችን ውስጥ ልናውቀው የሚገባው ስኪል ነው። በጾታ የተወሰነ ነገር አይደለም። ከዝኔ ምግብ ፕሌት ሲያደርግ ራሱ በጣም ጎበዝ ነው። ሁል ጊዜ እሱ ምግብ ከሰራ በጣም በሚያምር ሁኔታ ተቀምጦ ነው የምንበላው። ይሄን የመሰለ የሚጣፍጥ ራት ሰርቶልናል ማለት ነው። ሁል ጊዜ የሚጣፍጥ ምግብ ስለሚያበላኝ በአካል ብለውም እዚህ ቪዲዮ ላይ በድጋሚ ቴንኪዩ ማለት ፈልጋለሁ። መሞከር የምትችሉ ሰዎችም ሞክሩትና አስተያየት ስጡ።